ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከቤንሸኮ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ጦያሪ ማምነኝ አብራችሁን ቆዩም በቅድሚያም ዋና ዜናዎችን በማሰማት እንጀምራለን የግሉ የጤና ዘርፍ ለመንግስት የጤናው ዘርፍ አጋዥ በመሆኑ የበለጠ እንዲጠናከር አስፈላጊውን ድጋፍ ይደረጋል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪው አቶ ፍቅሬ አማን ተናገሩ። የግሉ ባለሀብቶች በመኖሪያ ቤት ግንባታ ዘርፍ መሰማራታቸው በከተሞች የሚታየውን የቤት ችግር በዘላቂነት ለመቅረፍ እንደሚያግዝ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ገለጸም። በመንገድ ደህንነት ችግር የሚከሰተውን የትራፊክ አደጋ ለመቀነስ ቅንጅታዊ አሰራርን ማጠናከር እንደሚገባ የሚዛን ቴፒ ዩኒቨርሲቲ አስታወቀ። አሁን ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ሁኑ። የግሉ የጤና ዘርፍ ለመንግስት የጤና ዘርፍ አጋዥ በመሆኑ የበለጠ እንዲጠናከር አስፈላጊውን ድጋፍ ይደረጋል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የክልሉ መንግስት ዋና ተጠሪው አቶ ፍቅሬ አማን ተናገሩ። በሚዛን አማን ከተማ ከ250 ሚሊዮን ብር በላይ ወጪ የተገነባው ኒቆ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት ክፍት ሆኗል። ብዙአዩ አሰሳኝ ተጨማሪ አለው። በምርቃት ስነ ስርዓቱ ላይ በክብር እንግድነት የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን ከለውጡ ማግስት ጀምሮ መንግስት በጤናው ዘርፍ ባደረገው ሪፎርም በርካታ ውጤቶች እንደተገኙበት ገልጸዋል። ብልጽግና ፓርቲ ከለውጡ ማግስት ጀምሮ በሁሉም ዘርፍ በርካታ ሪፎርሞችን እያደረገ ይገኛል። ሪፎርም እያደረገባቸው ከሚገኙ ጉዳዮች አንዱ በጤና ዘርፍ ላይ እየተደረጉ ያሉ ሪፎርሞች ናቸው። ከዚህ ቀደም እንደምታውቁት መከላከልን መሰረት ያደረገውን የጤና ፖሊሲ መሰረት ከማድረግ ባለፈ አክሞ ማዳንን ታሳቢ ባደረገ መልኩ እንዲመራ በማድረግ በተለይም የሆስፒታል ተደራሽነት፣ የጤና ተቋማት ተደራሽነት፣ የጤና ባለሙያዎች ተደራሽነት በጥራት በስፋት እንዲዳረስ በማድረግ በጤና ልማት ስራችን ላይ እየተሰሩ ያሉ ስራዎች እጅግ በጣም ሰፊ ውጤትም የተመዘገበባቸው ያለበት መስክ ነው ማለት ነው። መንግስት በጤናው ዘርፍ ላይ ትኩረት ሰጥቶ እየሰራ ቢሆንም የግሉ የጤና ዘርፍ መበራከት በዘርፉ የሚታዩ ክፍተቶችን የሚሞላ በመሆኑ ድጋፉም እንደሚቀጥል ገልጸዋል። በሚዛን አማን ከተማ የተገነባው ኒቆ የመጀመሪያ ደረጃ ሆስፒታልን ጨምሮ ከባለፈው ዓመት ጀምሮ አገልግሎት እየሰጡ ያሉ ሆስፒታሎች ከአካባቢው ብሎም ከክልሉ ነዋሪዎች አልፎ አጎራባች ክልሎችን ተጠቃሚ እንደሚያደርግና የጤና ቱሪዝምንም እንደሚያስፋፋ ገልጸዋል። የሚዛን አማን ከተማ በክልላችን ውስጥ ከሚገኙ ከ20 ወደሚደርሱ ከተሞች አንዱ ከተማ ነው። በዚህ ከተማ ውስጥ ባለፉት ጥቂት ዓመታት ወደ 3 የሚደርሱ የግል ሆስፒታሎችን በማስመረቅ ወደ ስራ እንዲገቡ ተደርጓል። ሚዛን ከተማ ላይ የምናስመርቃቸው የጤና ተቋማት ለሚዛን ከተማ ወይም ለቤንሸኮ ህዝብ ብቻ አገልግሎት የሚሰጡ አይደለም። አጠቃላይ ለክልላችን ህዝቦች ከዛም አልፎ ለአጎራባች ክልሎችም አገልግሎት መስጠት የሚችሉ ተቋማቶች ናቸው። ስለዚህ ይሄን እያሰፋን በሄድን ቁጥር አካባቢያችን ሚዛን ከተማ አስተዳደር የጤና ቱሪዝም የሚሳለጥባት በርካታ ሰዎች ለመዝናናት ብቻ የሚመጡበት ሳይሆን በርካታ ሰዎች ለንግድ ብቻ የሚመጡበት ሳይሆን በርካታ ሰዎች ለኢንቨስትመንት ብቻ የሚመጡበት ሳይሆን በርካታ ሰዎች ጤናቸውን ሊሸምቱበት ካላቸው ችግር ሊገላገሉ ካላቸው ስቃይ ሊገላገሉ የሚመጡበትና አካባቢያችን የጤና ቱሪዝም ማዕከል ልትሆን የምትችልበትን እድል እያሰፋ የሚሄድ ነው ማለት ነው። የቤንሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቲን በዞኑ በጤናው ልማት ዘርፍ በርካታ ስራዎች መስራታቸውና ውጤት እየተገኘባቸው መሆኑንም ገልጸዋል። መንግስት ብቻውን የጤናውን ልማት ተደራሽነት ማረጋገጥ እንደማይችል የገለጹት ዋና አስተዳዳሪው የግሉ የጤና ተቋማት እንዲስፋፉ በመንግስት እየተሰራ መሆኑን ተናግረዋል። መንግስት ብቻውን የህብረተሰብ የጤና ተደራሽነትን መሸፈን አይችልም። ጤናን ለማህበረሰቡ ማረጋገጥ አይችልም። በሌላ በኩል ደግሞ የመንግስትን ክፍተት ወይም መንግስት ደግሞ መሸፈን የማይችልባቸው ጉዳዮችን ለይተው የሚሰሩ የግል ባለሀብቶችን በማበረታታት በርካታ የግል ጤና ተቋሞች አገልግሎት እንዲሰጡ በየደረጃ እያደረግን እንገኛለን። ለዚህም የዛሬውን የአቶ ኒቆዲሞስን ኒቆ ሆስፒታልን ጨምሮ 3 ሆስፒታሎች
ከ2017 ጀምሮ 2018 ባለው ውስጥ ሚዛን አማን ውስጥ ይፋ ሆኖ ስራ እየጀመረ ወይም እየሰራ ይገኛል። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ የአንድ ሀገር ልማት የሚለካው በህንፃዎቿ ብዛት ሳይሆን ዜጎቿ በሚያገኙት የጤና ዋስትናና ጥራት ጭምር መሆኑንም አመልክተዋል። አንድ ሀገር ልማቷ የሚለካው በህንፃዎቿ ብዛት ብቻ ሳይሆን ዜጎቿ በሚያገኙት የጤና ዋስትና ጥራት ጭምር ነው። ጤናማ ማህበረሰብ ሳይኖር ስለ ብልጽግና ማውራት የማይታሰብ ነው። ዛሬም የምናስመርቀው ይህ የመጀመሪያ ደረጃ ሆስፒታል ለከተማችንና ለዞናችን የጤና ዘርፍ ትልቅ እምርታ ነው። ኒቆ የመጀመሪያ ደረጃ ሆስፒታል በ470 ካሬ ሜትር ላይ ያረፈና ከ250 ሚሊዮን ብር በላይ ወጪ የተደረገበት ስለመሆኑ ባለቤቱ አቶ ኒቆዲሞስ አለሙ ተናግረዋል። ይህን 470 ካሬ ሜትር ላይ በስፋት ይዞ ለ3 ተከታታይ ዓመታት የበጀነው የግንባታ የቁሳቁስ አቅርቦት ጨምሮ ከ250 ሚሊዮን ብር በላይ ወጪ የተደረገበት ከፍተኛ ኢንቨስትመንት ነው። የከተማዋ ነዋሪዎች በበኩላቸው ኒቆ የመጀመሪያ ደረጃ ሆስፒታል ተመርቆ ለአገልግሎት መብቃቱ የተሻለ ሕክምና ፍለጋ የሚያደርጉትን ጉዞ ያስቀረና አማራጭነትንም ያሰፋ ነው ብለዋል። የግል ባለሀብቶች በመኖሪያ ቤት ግንባታ ዘርፍ መሰማራታቸው በከተሞች የሚታየውን የቤት ችግር በዘላቂነት ለመቅረፍ እንደሚያግዛቸው የክልሉ ከተማ ልማትና ኮንስትራክሽን ቢሮ ገለጸ። በሚዛን አማን ከተማ አስተዳደር የመጀመሪያ የሆነውን ኑሃሚን ሪል ስቴት ወደ ስራ ለመግባት መሰረት ድንጋይ ያስቀመጠ ሲሆን የከተማዋን ውበት በማስጠበቅ ዘመናዊ አሰፋፈር ስርዓት እንዲፈጠር ሪል ስቴቱ ከፍተኛ አስተዋጽኦ እንደሚኖረውም የከተማዋ ከንቲባ ኢንጂነር ሰለሞን ለዊ ተናግረዋል። ሰለሞን ፈጠነ ተጨማሪ አለው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሁለተኛው በቤንች ሸኮ ዞን ሚዛን አማን ከተማ የመጀመሪያው የሆነው የኑሃሚን ሪል ስቴት የጋራ መኖሪያ ቤት ግንባታ የመሰረት ድንጋይ ተቀምጧል። በመርሃ ግብሩ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አክሊሉ ተገኝ፣ የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊን ጨምሮ የከተማ አስተዳደሩ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም የክልሉ መንግስት የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አክሊሉ ተገኝ እንዳሉት የግል ባለሀብቶች በመኖሪያ ቤት ግንባታ ዘርፍ መሰማራታቸው በከተሞች የሚታየውን የቤት ችግር በዘላቂነት ለመቅረፍ ያግዛል ሲሉም ገልጸዋል። ቤት መፈለግ ብቻ ሳይሆን ቤት ማግኘት በራሱ ፈተና ነው። ናወዳይስ ቤትን ገንብቶ በቤት መኖር አማራጭ ስለሌለ የተለያዩ ሂደቶች እንሄዳለን። ያው እኛም ትንሽ ደከም እንላለን እንደ ከተማ ልማት በወቅቱ ቦታ አዘጋጅተን አናቀርብም። ከንቲባ ይሄ ችግራችንን በአንድ ጎን እየፈቱልን ያሉ እህት ወንድሞቻችንን አብዝተን እናመሰግናለን። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ በበኩላቸው የሪል ስቴት ግንባታው በከተማዋ ዘመናዊ የአሰፋፈር ስርዓትን በመፍጠር የከተማዋን ውበት ለማስጠበቅ የላቀ ሚና እንደሚያበረክት ተናግረዋል። ሪል ስቴቶች ለከተማ እድገት ያላቸው ፋይዳ ዘርፈ ብዙ ነው። ዘመናዊ የከተማ አሰፋፈርን ይፈጥራሉ፣ የስራ ዕድልን ያስፋፋሉ፣ እንዲሁም የከተማ ንግድና ኢንቨስትመንት ፍሰት ያፋጥናሉ። የሪል ስቴቶች ዋና ዓላማ ትርፍ ማግኘት ብቻ አይደለም። እንደ ከተማችን ከፍተኛ ሁኔታ የሚታየውን የቤት አቅርቦት ችግር በዘላቂነት መቅረፍ እና ለከተማችን አዲስ ውበት ክብርን ማላበስ ነው። በተለይም ቤት ለመገንባት ገንዘብ አቅም ኑሯቸው ነገር ግን የግንባታ ግብዓት አቅርቦት፣ የባለሙያ እጥረትና የግንባታ ሂደት ፈተና የሆኑባቸው ወገኖች ሸክም የሚያቀልል ድርጅት ነው። የግል መኖሪያ ቤቶች ግንባታው ፕሮጀክት በጥራትና በውበት የሚከናወን እንደሚሆን እምነታቸውን ገልጸው ይህም ለከተማዋ እድገት አዲስ ምዕራፍ የሚከፍት በመሆኑ ከተማ አስተዳደሩ ተገቢውን ድጋፍ እንደሚያደርግ ገልጸዋል። የኑሃሚን ሪል ስቴት ባለቤት አቶ መሳይ ግርማ ለግንባታው ከግማሽ ቢሊየን ብር በላይ ወጪ እንደሚደረግበት ገልጸው በፕሮጀክቱ 53 ዘመናዊ መኖሪያና ለተለያዩ አገልግሎት የሚውሉ ቤቶች በተለያዩ ዲዛይኖች እንደሚገነቡ ተናግረዋል። ግንባታው በአንድ ዓመት ጊዜ ውስጥ እንደሚጠናቀቅ የተናገሩት አቶ መሳይ ለቤት ፈላጊዎች 50 በመቶ የባንክ ብድር አማራጭ መመቻቸቱን ተናግረዋል። ዛሬ በዚህ ቦታ ላይ ሊገነባ የታሰበው የሪል ስቴት ግንባታ ግን የሪል ስቴት ፍቃድ ያለው ከ11,000 ካሬ ሜትር በላይ የግንባታ ቦታ የተዘጋጀለት የግንባታ ፍቃድ ዲዛይን የጨረሰ እና 50% የባንክ ብድር የተመቻቸለት ነው። ፕሮጀክቱ በዚህ ግቢ ውስጥ 53 መኖሪያ ቤቶችን የአንዱ ባለቤት ለመሆን የሚጠብቀውበት ቀሪውን 50 ክፍያ መክፈል ብቻ ነው።
ከተጋባዥ እንግዶች መካከል አቶ አቤል ዶርቴት፣ መጋቢ አጥናፉ አበባው፣ ወይዘሮ ትሁን ጋዲሳ የቤቶች ግንባታው ለአካባቢው እድገት ተስፋ የሚሰጥና ገጽታ የሚቀይር ነው ብለው ሌሎችም መጥተው አካባቢው ላይ እንዲያለሙ የአካባቢው መንግስት ምቹ ሁኔታዎችን መፍጠር እንደሚገባ አስተያየታቸውን ሰጥተዋል። በመንገድ ደህንነት ችግር የሚከሰተውን የትራፊክ አደጋ ለመቀነስ ቅንጅታዊ አሰራርን ማጠናከር እንደሚገባ የሚዛን ቴፒ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ከቤንች ሸኮ ዞን ትራንስፖርትና መንገድ ልማት መምሪያ ጋር በመተባበር ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። ሰለሞን አበበ ተጨማሪ አለው። በስነ ስርዓቱ ላይ በሚዛን ቴፒ ዩኒቨርሲቲ የጥናትና ምርምር የማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ግርማ ጥላውን እንደተናገሩት የትራፊክ አደጋ ከሀገር አልፎም በአካባቢ አሳሳቢ የሆነ መጥቷል። ይህንን በሰው ሕይወትና በንብረት ላይ የትራፊክ አደጋ ለመከላከል ዩኒቨርሲቲው በቅንጅት የማህበረሰቡን ግንዛቤ ለማሳደግ እየሰራ እንዳለ ዶክተር ግርማ የሚናገሩት የትራፊክ አደጋ በዓለም አቀፍ ደረጃ በጣም በአንደኝነት ከሚቀመጡ ውድ የሆነውን የሰው ልጅ ሕይወት እየቀጠፉ ከሚገኙ ማህበራዊ ችግሮች አንዱ ነው። በዓለም አቀፍ ደረጃ ይህን አይነት ምስል የያዙ እንጂ ወደ ኢትዮጵያ ሲመጣ ደግሞ ነገሩ የባሰ ነው። ወደ አካባቢያችን ሲመጣም በዛ ይገለጻል ማለት ነው። ስለዚህ ይህንን አደጋ በነገራችን ላይ የአደጋው መንስኤ ምንድነው ብለህ ስታጣራ ወይ ከሹፌሩ ነው፣ ወይ ከመኪናው ነው፣ ወይ ከመሰረተ ልማት ነው። ከዚህ ውጭ አይሆንም። ስለዚህ ችግሮቹ ለምሳሌ በቤንች ሸኮ ዞን ላይ ይሄ ችግር በምን አይነት ሁኔታ ይገለጻል የሚለውን የቤንች ሸኮ ዞን ትራንስፖርት መምሪያና ከዛ ጋር ተያያዥነት ያላቸው የስራ ክፍሎች መጥተዋል ዛሬ ከኛ ጋር ማለት ነው። የትራፊክ አደጋ ለምን የሰዎችን ሕይወት እንዲቀጥፍ እንፈቅድለታለን? በእኛ አቅም መሰራት የሚገባው ስራ ካለ ተወያይተን ተመካክረን ለምን ወደ አክሽን አንገባም? አንድም ሰው በትራፊክ አደጋ መሞት የለበትም የሚል ኢኒሼቲቭ ይዘን ነው እየሰራን ያለ ነው። በክልሉ ትራንስፖርትና መንገድ ልማት ቢሮ የመንገድ ትራፊክ ደህንነት ዳይሬክቶሬት ዳይሬክተር አቶ ተገኔ አንጎ በበኩላቸው ለክልሉ ለትራፊክ አደጋ መንስኤ ናቸው ያሏቸውንና በቀጣይ ሊተኮርበት የሚገቡ ጉዳዮችን ያስረዳሉ። እንደ ክልል ከሚፈጠሩ አደጋዎች በቤንች ሸኮ ዞን ከ30% በላይ አደጋ ይመዘገባል። ሰልጣኞችን ስብጥር ብናይ ከሁሉ ማህበራዊ መሰረት አለ፣ ከማህበራት አለ፣ ከትምህርት ቤቶች አለ፣ ከከንቲባ አለ፣ ከተቆጣጣሪ አካላት አለ፣ ከሁሉም አካላት ከሃይማኖት ተቋማት አለ። እነዚህ ሁሉም የትራፊክ አደጋን ለመቀነስ ባለድርሻ አካላት ናቸው። ባለድርሻ አካላት ስለሆነ ሁሉም እንደተመለሱ ተረባርበው የየድርሻቸውን ቢወጡ የሞት አደጋን ወይም የትራፊክ አደጋን ለመቀነስ ሰፊ የሆነ ሚና ይጫወታሉ። በዞኑ ትራንስፖርትና መንገድ ልማት መምሪያ የመንገድ ደህንነት የስራ ሂደት አስተባባሪ አቶ ታደሰ ከተመራሻ እንደገለጹት በዞኑ በባለፉት 9 ወራት በትራፊክ አደጋ የተከሰቱ አደጋዎች መንስኤዎቻቸውን ገልጸው በቀጣይም ባለድርሻ አካላት ችግሩ የሚቀረፍበት ሁኔታ ላይ ሊረባረቡ ይገባል ብለዋል። በዋናነት 5 ዋና ዋና የአደጋ መድረሻ መንስኤዎች ወይም ምክንያቶች ብለን እየጠቀስናቸው አለ። አንዱ የአሽከርካሪ ስህተት ነው። የአሽከርካሪ ስህተት እየተነሳ በተገቢ መንገድ የሚደርሰውን አደጋ እንዴት መቅረፍ እንችላለን ነው። ሁለተኛ ደግሞ የተሽከርካሪ ቴክኒክ ችግር ጋር ተያይዞ ያለው ጉዳይ እንዴት መቅረፍ አለበት የሚል ነው። በሌላ መልኩ ደግሞ የመንገድ ብልሽት ነው። ወቅታዊ የሆነ የአየር ንብረት ጋርም ተያይዞ ፈጥሯቸውን አደጋ ለመቀነስ በጋራ ከዩኒቨርሲቲው ጋር ተቀናጅተን ስልጠናውን እየሰጠን እንገኛለን። በቤንች ሸኮ ፖሊስ የመንገድ ላይ ትራፊክ ፍሰት ቁጥጥር አስተባባሪ ምክትል ኢንስፔክተር አድነው አሰፋ በትራፊክ ጥሰት ውስጥ የሚገኙ አሽከርካሪዎች ላይ የእርምት እርምጃ እየተወሰደ እንደሚገኝ ተናግረው በቀጣይ ግንዛቤ ከመፍጠር አንጻርም ጭምር የተጠናከረ ስራ ይሰራል ብለዋል። በአሁኑ ስልጠና ላይ በርካታ ግንዛቤ የሚያገኘንበት አጋዥ ኃይሎቻችን ደግሞ ምን ያህሉን ይረዱናል፣ እንዴት ደግሞ እኛም ተነሳስተን ደግሞ እነሱን አጋዥ ካደረግን እንዴት መቅረፍ እንችላለን የሚለውን ነገር ያስገነዘበን ነገር ስለሆነ በቁርጠኝነት አሁን የተስተዋሉ የተነሱ ክፍተቶች አሉ። እነዛን ክፍተቶች የትራፊክ ፖሊሶችም ግንዛቤ እየፈጠርን ስር ከስር አደጋው እንዲቀንስ የበኩላችን አስተዋጽኦ ነው። በቤንች ሸኮ ዞን ሰሜን ቤንች ወረዳ የግብርና ምርትና ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በትኩረት የተሰራ መሆኑን ተገለጸ። በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም የኤፍኤስአርፒ ድጋፍ በአርሶ አደሮች ማሳ የለማው የድንች ማሳም ጉብኝት ተካሂዶበታል። ዘገባው ባልደረባችን በየነ ወርቁ ነው፣ እንደሚከተለው ይቀርባል።
ጉብኝቱ የተካሄደው በወረዳው ጎላ ቀበሌ በምግብ ስርዓት ማጠናከሪያ ፕሮግራም FSRP ድጋፍ በአርሶ አደር ማሳ በኩታ ገጠም በለማ 40 ሄክታር የድንች ማሳ ላይ ነው። የወረዳው ዋና አስተዳዳሪ አቶ ዘማች አዳ እንደገለጹት በአጭር ጊዜ የለማው የድንች ምርት በአሁኑ ጊዜ በጥሩ ሁኔታ ላይ ይገኛል። ይህም ምርትና ምርታማነትን በማሳደግ የአርሶ አደሩን ተጠቃሚነት በከፍተኛ ሁኔታ ያረጋግጣል ብሏል። በበጀት ዓመቱ በስራ ስርና በዋና ዋና ሰብሎች በርካታ ስራዎች በፕሮግራሙ ድጋፍ መሰራታቸውን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አማኑኤል ንጉሴ ገልጸዋል። በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ብዙ አብደመላሽ ፕሮግራሙ የግብርና ስራዎችን ሲደግፍ መቆየቱን ገልጸው በዘርፉ የታየው ውጤት ተስፋ ሰጪ ነው ብለዋል። በዘርፉ ከተሳተፉት አርሶ አደሮች መካከል አቶ ጴጥሮስ ባርቴትና አቶ ወዳጆ ደበበ በፕሮግራሙ ድጋፍ በኩታ ገጠም እርሻ በመሳተፋቸው ተጠቃሚና ውጤታማ መሆናቸውን ገልጸዋል። በወረዳው ባለፉት 9 ወራት በምግብ ስርዓት ማጠናከሪያ ፕሮግራም FSRP ድጋፍ የተከናወኑ ተግባራት ተገምግመዋል። በሸኮ ከተማ አስተዳደር በሌማት ትሩፋት ስራዎች የወጣቶች ተሳትፎና ተጠቃሚነት እያደገ መምጣቱን ተገለጸ። በከተማ አስተዳደሩ የሌማት ትሩፋት ሞዴል መንደሮች ምረቃ ስነ ስርዓትም ተከናውኗል። ታጠቃበበ ተጨማሪ አለው። የሌማት ትሩፋት ኢኒሼቲቭ ስራዎች ተግባራዊ መሆን ከጀመረ ወዲህ በርካታ ዜጎች በዘርፉ ተጠቃሚ የሆኑ ይገኛል። በሸኮ ከተማ አስተዳደር ቀጠና 1 በአዲስ ተስፋና አዲስ ዓለም መንደር ሞዴል የዶሮ መንደር ምረቃም ተከናውኗል። በመንደሩ 100 ቤቶች በዶሮ እርባታ ስራ መስክ ውጤታማ መሆናቸውንና ከነዚህም ውስጥ ወጣት አሸናፊ ወንድሙ ስራ አጥ እንደነበርና አሁን ላይ ውጤታማ መሆኑን ተናግሯል። መጀመሪያ ምንም ያለኝ ነገር አንድ ነገር የለኝም። በምድረ በዳ ላይ የሰው ቡና እየለቀምኩት ያለው ከዛ ወደዚህ እንደመጣት የዶሮ እርባታ ንክ ባለሙያዎች አስጀምሮ ከዛም በኋላ ቤት እዚች ጋር ቦታ ገዛሁትና እዛ በቃ ምን ልስራ ብዬ ያሰብኩት ዶሮ ጀመርኩት።
ዶሮ የ45 ቀን ጫጩት አመጥቼ እነሱን መጀመሪያ 50 አመጥቼ የጠበኩት እነሱን ሸጥኩና ከ3 ወር በኋላ ሸጥኩና ከዛም በኋላ በእነሱ ትርፍ ደግሞ 100 አመጣትና 100 አመጥቼ እነሱን እየጠበቁ ለእንቁላል ሁሉ ሲደርሱ ባለፈው በዓል ቀን እነሱ ነው 150 ሺህ ብር ሸጥኩት። የሸኮ ከተማ አስተዳደር ከንቲባ አቶ ታምራት ምናሴ በከተማው በርካታ አርሶ አደሮችን በሌማት ትሩፋት ስራዎች ተጠቃሚ ለማድረግ እየተሰራ ይገኛል ብለዋል። ሁሉም አርሶ አደር እኛም 100 አርሶ አደሮችን ብቻ ለይተን ድጋፍ አድርገን ወደዚህ ስራ ገባን እንጂ ሁሉም አርሶ አደሮች የዶሮ ቤት አላቸው። ሁሉም አርሶ አደሮች አሁን በቅርብ ጊዜ ጀምሮ በማር ስራ ላይ ለመሰማራት ቅድመ ዝግጅት አድርጎ ወደ ስራ ገብተዋል። በዚህ ሂደት ውስጥ ቅድም ያየናቸው 100 ቤት ውስጥ ወደ 4500 ዶሮዎች አሉ። ይሄ ማለት አንድ አርሶ አደር ከ45 በላይ ዶሮዎች እንዳሉት የሚያሳዩ ጉዳዮች አሉ። የቤንች ሸኮ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ሳሙኤል አሰፋ በሌማት ትሩፋት ስራዎች ህብረተሰቡን ተጠቃሚነታቸውን የሚያረጋግጡ ስራዎች እየተከናወኑ መሆኑን ገልጸዋል። አርሶ አደሮች፣ የከተማ ነዋሪዎች፣ ወጣቶች ኑሯቸውን በተሻለ መንገድ እንዲሄዱ ብልጽግና አበክሮ ይሰራል። ከዚህ ውስጥ አንዱ ኢኒሼቲቭ በመቅረጽ የወተት መንደር፣ የዶሮ መንደር፣ የቀይ ስጋ መንደር፣ የአሳ መንደር፣ የማር መንደር የሚለውን እየቀረጸ እየሰራ የሚገኝ ነው። ይህንን ፓኬጆች ደግሞ ተግባራዊ ለማድረግ በቁርጠኝነት የአዲስ ተስፋ ቁጥር 1 እና ቁጥር 2 ዶሮ መንደሮችን ተዘዋውረን ስንመለከት የዶሮ መዋያም ማደሪያም በዛ ልክ ምርጥ አድርጎ እየሰሩ እየሄዱ ነው። ወጣቶች ሀብት መፍጠር እንዲችሉ ወደ ስራ ተጠናክረው መግባት ይኖርባቸዋል ሲሉም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ተናግረዋል። እነዚህ ወጣቶች ሀብት መፍጠር አለባቸው። ይሄ ማህበረሰብ በጣም ምቹ ሁኔታ አለው። ስለዚህ ወጣቱ ወደ ስራ ካልገባ ራሱን ካልቀየረ ህይወቱን ካልቀየረ አገር ሊቀይር አይችልም። መጀመሪያ ራሱን መቀየር አለበት። ቅድም ወደዛ አካባቢ ያየናቸው ወጣቶች እስከ 200 ዶሮ እስከ 100 ዶሮ በቤታቸው እንቁላል የሚጥሉ ዶሮችን እያረቡ ያሉ ወጣቶች ለዚህ አካባቢ በጣም ሞዴል ይሆናሉ ብለን እናስባለና በተለይ ከአልባሌ ቦታ ወጣቱ ራሱን መቆጠብ መቻል አለበት። ቤተሰቡን ማክበር አለበት። ስራ መስራት አለበት። ቤተሰቡን ማገዝ አለበት። ወላጆችም ልጆችን ማስተማር አለባቸው። ልጆቻቸውን መከታተል አለባቸው፣ መቆጣጠር አለባቸው። ይሄ ካልሆነ ልናድግ ልንበለጽግ አንችልም። ስለዚህ አጠቃላይ የታዩ ስራዎች በጣም ጥሩ ናቸው። የዶሮ መንደር አይተናል። ሌሎች ቦታዎች ላይ የወተት መንደር የተሰራ ነው፣ የማር መንደር የተሰራ ነው፣ የአሳ መንደር የተሰራ ነው። ይህን ሁሉ በማስተባበር ነው ከተማችን፣ አካባቢያችን፣ መንደራችን ልንቀይር የምንችለውና በተለይ ይህንን በአጭር ጊዜ ውስጥ ይህን ስራ የሰራችሁ ወጣቶች፣ አርሶ አደሮች እጅግ በጣም ልናመሰግናችሁ እንወዳለን። በሸኮ ወረዳ ከ350 ሚሊዮን ብር በላይ በሆነ ወጪ የተለያዩ የልማት ፕሮጀክቶች በመከናወን ላይ እንደሚገኝ የወረዳው አስተዳደር አስታወቀም። በወረዳው በመንግስትና በህብረተሰብ ተሳትፎ የተሰሩ ያሉ የልማት ስራዎችም ውጤታማ ስለመሆናቸው ተገልጿል። ዘገባው የባልደረባችን ታደሰ ሴሪ ነው፣ እንደሚከተለው ይቀርባል። የወረዳው ዋና አስተዳዳሪ አቶ አሪ ጉርሙ እንደገለጹት የሸኮ ወረዳ በተፈጥሮ ጸጋ የታደለ የሀገር ውስጥ ኤክስፖርት ምርቶችን በስፋት የሚመረትበት ወረዳ ነው ብለዋል። ሸኮ ወረዳ የብዝሃ ሀብት ባለቤት ብትሆንም ሀብትን አንድ ላይ ሰብስቦ የህዝብን የልማት ፍላጎት ለማሟላት ሳይሰራ ቆይተዋል። ሆኖም ከዚህ ቀደም በነበረው የጸጥታ ችግር ምክንያት ወረዳው በሚፈለገው ልክ ሳይለማ መቆየቱንም ገልጸዋል። ከጊዜ ወደ ጊዜ እያደገ የመጣውን የህብረተሰብ የልማት ጥያቄ ለመመለስም በመንግስትና በህብረተሰብ ተሳትፎ ከ350 ሚሊዮን ብር በላይ በሆነ ወጪ የተለያዩ የልማት ስራዎች እየተከናወነ እንደሚገኝም ተናግረዋል። አሁን ላይ ግን ከማህበረሰቡ ጋር ውይይት በማድረግ ወደ ስራ ተገብቷል። ለዚህም የ300 ሚሊዮን ብር የልማት ፕሮጀክት ከህዝቡ ጋር በመሆን ወደ ስራ ተገብቶ እየተሰራ ይገኛል። ከወረዳው ነዋሪዎች መካከል አቶ ዘሪሁን ጋቹ፣ አቶ ባድራስ ጋቻ እና አቶ ወንድማገኝ አቲሞ በሰጡት አስተያየት በወረዳው ከለውጡ ማግስት ጀምሮ በመንግስትና በህብረተሰብ ተሳትፎ የተሰሩ የልማት ስራዎችን ውጤታማና ህብረተሰቡን ተጠቃሚ ያደረገ ነው ብለዋል። ሸኮ ላይ እኛም ከመውለዳችን በፊት አሁን ደርሰንም ባለንበት ድረስ ሀብት አለ፣ ንብረት አለ፣ ብዙ ሀብቶች አሉ። ግን ይህን ያለን ጸጋዎች ተጠቅመን ለውጠን እነዚህን ሀብቶች ቀይረን ከመጠቀም አንጻር ያው ብዙ ክፍተቶች እንደነበረ እናያለን። ምናልባት ቅድም እንዳነሳሁት እኔ ለማመስገን የሚፈልገው ይህንን ሀሳብ አመንጭቶ ወደዚህ ያለውን ማህበረሰቡ ያለውን ሀብት በራሱ አፍርቶ የሚያፈራውን ሀብቶች
ቀይሮ እንዲጠቀም ይህን ሀሳብ ላመነጩት የወረዳ አስተዳዳሪ ያው ትልቅ አክብሮት አለኝ። እንድም ለማለት ስነሳ ምናልባት እንግዲህ እንደ ሸኮ በተለያየ ልማት ችግሮች የነበሩበት እንደሆነ ይታወቃል። ምናልባት ይህን ሀሳብ ሲያነሱ የራሳችን ሀብት በራሳችን ተጠቅመን መንግስትን ከመጠበቅ ራሳችን በራሳችን የማልማትን እድል እንድንጠቀም የወረዳ አስተዳደር ትልቅ አስተዋጽኦ አድርጎ ይህን እቅድ ይህን ሀሳብ አንስቶ በሳቸው አማካኝነት ዛሬ የሸኮ ህዝብ ትልቅ ለውጥ ማግኘት ችሏል። ይሄ ወረዳ ብዙ አመት መስዋዕት አስከፍሎናል። እኛ ጸረ ሽብር ኃይል የመሸከም አቅም የለንም፣ አንሸከምም። አስፈላጊ ሆነ ከተገኘም ወጣቶችን አደራጅተን እኛ ራሳችን ተደራጅተን ወደ ልማት እንጂ ከእንግዲህ በኋላ ሞኝ ነው ሁለት ዙር በኢባብ የሚናከሰው። እኛ እንግዲህ ከባለፈው ጉዳይ ተምረናል። ማንንም አናስጠጋም። እኛ በመንግስት ጎን ቆመን ይሄን ጸጥታ ወረዳችን የጀመረውን ልማት እንዲቀጥል ነው አስተያየት የምሰጠው። አሁን ላይ በማህበረሰቡ ትብብርም ሆነ በጸጥታው አካል ሌሎችም የሚያደርጉ ከባለድርሻ አካላት በተደረገው ርብርብ አሁን ላይ ሰላም መስፈኑ ይታወቃል። ይህን ሰላም ደግሞ በይበልጥ በደንብ ለማስቀጠል አሁንም በሆነ ያላሰለሰ ጥረት ያስፈልጋል የሚል እምነት አለኝ በኔ። መላው የወረዳው ነዋሪዎችም ከመንግስት ጎን በመሆን የተጀመሩ የልማትና የመልካም አስተዳደር ስራዎችን በመደገፍ የድርሻቸውን እንዲወጡም ተጠይቋል። የተከበራችሁ ተመልካቾቻችን ከቤንች ሸኮ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ከዜናዎቹ ጋር ጦያሪ ማም ነበርኩኝ። መልካም ምሽት። ክቡራን ተመልካቾቻችን የዕለተ ማክሰኞ ፕሮግራማችን ይህን ይመስላል። ፕሮግራሙን ወደ እናንተ ሳደርሳችሁ የነበርኩት እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ግርማ ከበደና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሳምንት በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱልኝ።